ሰላም ጤና ይስጥልኝ ውድ የከሽከሽ ኢንተርቴይንመንት ቤተሰቦቻችን እንዴት ቆያችሁ? ለዛሬ ሳምንት የመረጥናቸው አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ቅድሚያ ግን ለድምጽ ጥራት መጓደል ይቅርታ እንጠይቃለን። ወደ መጀመሪያው መረጃችን እናልፋለን። እንግዲህ ሳምንቱን በታዋቂ አርቲስቶቻችን ዙሪያ የወጣው የእስር ማዘዣን ተከትሎ አወዛጋቢ ሳምንት አሳልፈናል። በ24 ሰዓት ውስጥ ወደ ፍርድ ቤት ቀርበዋል። የፍርድ ቤት ውላቸውን ምን እንደሚመስል እስኪ እንቃኘዋለን። በአዲስ አበባ ከተማ የፌዴራል ፍርድ ቤት ግቢ አርብ መጋቢት 18 ቀን ከተለመደው እጅግ የተለየ ከባድ እና ልብ የሚነካ ድባብ ነው ያስተናገደው። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉት ታዋቂ የጥበብ ሰዎችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የፍርድ ቤት ውሳኔዎችን ለመስማት ፍርድ ቤት ውስጥ ተገኝተዋል። እነሱም መንሱር ጀማል፣ ካሊድ አብርሃም ይግዛው፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን በጋለና ሰራዊት ፍቅሬ ናቸው። ከሰዓት በኋላ በፌዴራል ፖሊስ የእስረኛ ማመላለሻ መኪና ወደ ፍርድ ቤት ቅጥር ግቢ ሲገቡ እጃቸው ላይ ካቴና ገብተው ሁለት ሆነው ተቆራኝተው መታየታቸው በስፍራው ለነበሩት ለአድናቂዎቻቸውና በተለይም ደግሞ ለቤተሰቦቻቸው ልብ የሚሰብር አድርገዋል። ትዕይንቱ በጣም በእንባ የታጀበ ከባድ ድባብ ያስተናገደበት ሰዓት ነበር። እነዚህም ምንጊዜም በደማቅ መድረክና በፈገግታ ለማየት የለመደው ህዝቡ የችሎት ሂደቱን ለመከታተል በከፍተኛ ቁጥር ወደ ፍርድ ቤቱ ጎርፎ ነበር። ሆኖም የችሎቱ አዳራሽ ሙሉ በሙሉ በመጨናነቁ ምክንያት አብዛኛው የታሳሪዎቹ ቤተሰቦችና አድናቂዎች ችሎቱን ከውጭ ሆነው ለመከታተል ተገደዋል። ከውጭ ሆነው ሲጠብቁት የነበረው የፍርድ ቤቱ ውሳኔ እና ያጋጠማቸው እውነታ ፍጹም የተገላቢጦሽ ነው የሆነው። አብዛኛው ሰው ከኛ ጋር ወደ ቤታቸው ይመለሳሉ ብሎ የናፈቀ ሰው ነበር። ሆኖም የችሎቱ ሂደት የተስፋውን ያህል አላማረም። የፍርድ ቤቱ ውሳኔም የጠበቀው ያህል አልሆነም። ጉዳዩን የተመለከቱት ዳኛ መርማሪ ፖሊስ ተጨማሪ የሰነድና የሰው ማስረጃዎችን ማሰባሰብ ይቀረኛል በማለቱ ባቀረበው የ14 ቀናት ጊዜ ቀጠሮ ጥያቄ ውስጥ ፍርድ ቤቱ ተቀብሎት ይህ ማለት ታዋቂ አርቲስቶች እና ተጽዕኖ ፈጣሪ ሰዎች ለተጨማሪ 12 ቀናት በማረሚያ ቤት ውስጥ ይቆያሉ ማለት ነው። ይህ ውሳኔ ሲሰማ ከችሎት ውጭ ይጠብቁ የነበሩ ቤተሰብ እጅግ በጣም የሚያሳዝን ትዕይንት በእንባ የታጀበ ሲያሳዩ ነበር። እንግዲህ በጣም የመጭበርበር ሂደቱ በጣም አሳሳቢ ደረጃ ላይ ነው። ምክንያቱም የፍርድ ቤት ሂደቱ ስናየው ከገንዘብ ማጭበርበር ጋር በተያያዘ ስለሆነ ፍርዱም ከፍ ሊል ይችላል የሚል ስጋትም ህዝቡ አድሮበታል። ከዚህ ጋር በተያያዘ የሰራዊት ፍቅሬ የቅርብ ጓደኛና የስራ ባልደረባ የሆነችው አርቲስት ማህደር አሰፋ ከችሎቱ በኋላ የለቀቀችው ፎቶ ብዙዎችን አነጋጋሪ አድርጎታል። እንግዲህ እሷ የለቀቀችው በጣም የሚያምር ዘናጭ ልብስ ለብሳ ቡናዋን እየጠጣች በሚያምር ፈገግታ ነው ኢንስታግራም ላይ ፎቶውን የለቀቀችው። ሰዎች እንግዲህ በሁለት ጎራ ተከፍለዋል። እንዴት የጓደኞቿን የሰራዊት ፍቅሬ ያላቸው ግንኙነት ጓደኝነት የታወቀ ነው። እነዚህን በፍርድ ቤት ባሉበት በእስር ባሉበት ሰዓት ህዝቡና ቤተሰቦቻቸው በተጨነቁበት ሰዓት እንዴት እንደዚህ ፎቶ ትለቃለች የሚል ጎራ ያዘ ሰው አለ። አንዳንዱ ደግሞ የነሱ መታሰርና እሷ ከምትለቀው ፎቶ ጋር ሊያያዝ አይገባም፣ የግል ህይወት እኮ አላት የሚልም ሁለት ጎራ የተከፈለ ነው። ለማንኛውም በጣም ትችት ያስተናገደችበት ሳምንት ነበር ማህደር አሰፋ። ሌላው መረጃችን የሚሆነው እሰይ ቱር ነው። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ወጣት አዶናይ ብርሃነ እንግዲህ በዚህ ወር አሜሪካን ሀገር ነው የሚገኘው። በዋሽንግተን ዲሲ እሰይ ቱር የሚል አስተናግዶ ነበር። በዋሽንግተን ዲሲ የተካሄደው የአዶናይ ማዳ እሰይ ቱር በታላቅ ድምቀት እንደተጠናቀቀ እሱም አጋርተዋል። እየወጡ ያሉ ቪዲዮዎችም እንደዛ ነው የሚያመለክቱት። በኢትዮጵያ የማህበራዊ ሚዲያ ዓለም ከፍተኛ ተወዳጅነት የሚታወቀውና በሚሊዮኖች የሚቆጠሩ ተከታዮች ያሉት አዶናይ ማዳ ቅዳሜ ዕለት ነበር በአሜሪካ መዲና ዋሽንግተን ዲሲ ያካሄደው ታላቅ የንግግር መድረክ በስኬት አጠናቋል። እሰይ ቱር በሚል ስያሜ በታሪካዊ ዋርነር ቲያትር የተካሄደው ይህ ሞቲቬሽናል ስፒኪንግ መድረክ በዲሲና በአካባቢው የሚኖሩ በርካታ ኢትዮጵያውያን ደምቆ የታየ ሲሆን ዝግጅቱ ከመጀመሩ በፊት ትኬቶች ሙሉ በሙሉ ተሽጠው እንዳለቁና
ለዝግጅቱ የነበረው ከፍተኛ ጉጉት አመልካች ነበር። አዳራሹ በታዳሚዎች ሙሉ በሙሉ ተሞልቶ ነበር። አዶናይ አዳዲስ የህይወት እይታዎችን አዎንታዊና መነሳሳትና የህይወት ተሞክሮችን ለታዳሚው አጋርቷል። መሪ ቃል የእሴይ ጉዞ በይፋ ተጀምሯል በሚል መሪ ቃል የተጀመረው ይህ ጉዞ በዲሲው መድረክ በስኬት መክፈቻው አድርገዋል። ታዳሚዎች ከአዶናይ ጋር በአካል ተገናኝተው ጠቃሚ የህይወት ልምዶችን የቀሰሙበት ነበር ምሽቱ ማለት ነው። የአዶናይ እሴይ ቱር በሌሎች የአሜሪካን ከተሞች ተጠናክሮ እንደሚቀጥልም አዶናይ አስታውቀዋል። በመጨረሻም የምስራች ዜና ነው የሚኖረን። የህፃን ብሌን አሸናፊ የህክምና ጉዞ በይፋ እንደተጀመረ እየተገለጸ ነው። አንድነት ኃይል ነው ለሰነቀውም ስንቅ ነው ይባላል። ባለፉት ወራቶች የሁላችንም ትኩረት ሆና የቆየችው በጭንቅላቱ ውስጥ ፈሳሽ የሚከሰት ሃይድሮሴፍላስ ህመም ስትሰቃይ የነበረችው የ8 ዓመቷ ብላቴና ብሌን አሸናፊ የሁላችሁም ርብርብ ታክሎበት የህክምና ሂደቷ በይፋ እንደተጀመረ አባቷ አሸናፊ ባጋራ ፎቶ አመልካች ሆኗል። ይህ የህይወት አድን ጥሪ በአጭር ጊዜ ውስጥ ግቡን እንዲመታ ላደረጉት አካላት በሙሉ የላቀ ምስጋና ይገባቸዋል። በእውነት ለአዲስ አበባ ከንቲባ ምስጋና የህፃን ብሌን ሁኔታ ትኩረት እንዲያገኝና አስፈላጊውን ድጋፍ እንዲመቻች ላደረጉት የከተማዋ ከንቲባ ለነበረው ፈጣን ምላሽና ሰብአዊ ተቆርቋሪነት የላቀ አክብሮትና ምስጋና ይገባቸዋል። ልጅ የሁላችንም ናት በማለት የብሌን ህመም ያመማቸው አቅማቸውን የፈቀደውን ያዋጡና መልእክቱ በማጋራት ለደረሱለት ደግ የኢትዮጵያ ልጆች ሙሉ ምስጋናቸው ወሰን የለውም። የብሌን አሸናፊ ቤተሰቦች በአሁኑ ሰዓት ህፃን ብሌን አስፈላጊውን የህክምና ክትትል እየተደረገላት ይገኛል። ከአልጋ ላይ ውሎና ከባድ ስቃይ ተላቃ ወደ ሙሉ ጤንነቷ እንድትመለስ የሁላችንም ጸሎት ነው። እንግዲህ የከሽከሽ ኢንተርቴይንመንት ተከታታዮች ለዛሬ መራረጥናቸው መረጃዎች እነዚህ ነበር። እንደተለመደው ቪዲዮውን ላይክ፣ ቻናሉ ሰብስክራይብ በማድረግ ቤተሰቦቻችን ሆኑ። እናመሰግናለን።